ነው። አስቻይ ሁኔታዎች ያልተሟሉለት ምርጫ አምባገነት እንጂ ዲሞክራሲን አያዋልድም ብላችኋል። ምናልባት ግንቦት 24 2018 የሚካሄደው ምርጫ ላይ ኢህአፓ በተገኘችው ቀዳዳና መድረክ እጩዎቹን አቅርበው በተለይ በአዲስ አበባና በአንዳንድ የደቡብ ክልሎች ሙከራ እያደረገ ነው። ግን ከዛ በፊት ያስቀመጣችሁት ቅድመ ሁኔታ አልተመለሰም። አሁንም አፈናው፣ ግድያው፣ እስራቱ በተለይ በአማራ፣ በኦሮሚያ፣ በትግራይ የቀጠለው የጦርነት ሁኔታ ባለቆመበት ሁኔታ እንዲሁም የህሊናና የፖለቲካ እስረኞች ሳይፈቱ ነፃና ፍትሃዊ ምርጫ ማካሄድ ከባድ አድርጎታል ብላችኋል። ይህንንም ህዝቡ እንዲያውቀው በ10 ከተሞች የተቃውሞ ሰልፍ ለሚያዝያ 30 ጠርታችኋል። እስቲ የመግለጫውን ይዘትና ከጥሪው ጋር ተያይዞ ታስተላልፉ የፈለጋችሁት መልእክት ምንድን ነው? አሁን እዚህ ላይ የደረሳችሁበት ምክንያት ምንድን ነው? ዛሬ መግለጫውን ለማውጣት ያስቻላችሁ? በጣም አመሰግናለሁ። በዚህ መግለጫ ዋና መልእክታችን ከዚህ በፊት ስናስተላልፈው የነበረው ከምርጫውን በፊት በተደጋጋሚ 3 ዓመት በፊትም በተመሳሳይ ጦርነት ይቁም፣ ሰላም ይስፈን ብለን ሰላማዊ ሰልፍ ጠርተናል። እኔን ጨምሮ ብዙሃኑ አዋሽ አርባ ተልከናል። ያኔም አዋሽ አርባኛን ከመላክ ውጪ መንግስት ፈቃደኛ ሆኖ ከኛ ጋር ለመነጋገር ይቅርታ መጋቢ ተልከናል ስትል እንደው ስኮላርሺፕ ወይም ደግሞ ሽርሽር ይመስላልና ልክ ነው። አዋሽ አርባ ታፍነን ያለ ፍርድ ቤት ያለ ምንም ፍትህ ታፍነን እዛ በረሃ ላይ ተጥለን ቆይተናል። እኔን ጨምሮ ብዙሃኑ በተለይ ኤምኤስ በዚህ አጋጣሚ በዛ ወቅት ድምፅ በመሆን በጣም ከፍተኛ ሚና ተወጥቷል። በጣም እናመሰግናለን። እና የዛን ሰዓትም ዋጋ ከመክፈል ያለፈ መንግስት የሆነው አካል የብልጽግና ፓርቲ ፈቃደኛ ሆኖ ለመነጋገር በወቅቱ ገና በጥንስሱ ጦርነቱ እንዲቆም ፍላጎትም አላሳየም። ፍላጎቱ ጦርነት እንደሆነ በተግባር ነው ያሳየን። አሁን ደግሞ እንዲሁ የይስሙላ ድርድር ይላል። አንዳንድ የይስሙላ ነገሮች እንቅስቃሴዎች አሉ። በተለይ አማራ ጉዳይ ላይ በኦሮሚያ ተመሳሳይ ጥያቄ አለን ብለው ህልውና ያውም የህልውና ጥያቄ አለን ብለው የሚታገሉ ኃይሎች እንዳሉ እናምናለን እና እነዛ ኃይሎች ጋር መነጋገር መደራደር ግዴታ ነው አንዱ የዚህ መግለጫ። መደራደር አለበት በሚገባ በገለልተኛ አካል ባለበት ችግሩን መፍታት አስፈላጊ ነው። የተኩስ አቁም ማወጅ አስፈላጊ ነው። ምርጫውን አንፈልገውም ማለት አይደለም። እኛ እውነተኛ ምርጫ ዲሞክራሲን የሚያዋልድ እንጂ አምባገነንነትን የሚያዋልድ ወይም ደግሞ አጃቢ በመሆን አይደለም። ስለዚህ እውነተኛ ምርጫ ከተደረገ በሚል ተስፋ ቅድም አንተ እንደገለጽከው እንግዲህ ከፍተኛ እጩ አቅርቧል ኢህአፓ እንደ ድርጅት፣ ትብብሩም እንደ ትብብር። እንደውም አስቸጋሪ በሆኑ ስፍራዎች አንዳንድ ፓርቲዎች ለምሳሌ ደቡብ ነው የበለጡ ወደ 800 እጩ በማቅረብ ደቡብ ላይ በጣም ከባድ የሆነው ስፍራ ላይ ኦሮሚያን ጨምሮ እኛ ከፍተኛውን ያቀረብነው ትብብሩ ነው። አስቸጋሪ በሆነ ስፍራ አደራጅተናል፣ አቅማችንን አሳይተናል እና ደቡብ ላይ 800 900 እጩ በማቅረብ አንደኛ ነን የሚሉ ሊኖሩ ይችላሉ። ስለዚህ እሱ አይደለም። እኛ በአስቸጋሪ ሁኔታም ውስጥ ተስፋ ይዘን አደራጅተን ገብተናል ማለት ይችላል። በዚህ ሁኔታ ውስጥ ደግሞ ምርጫው እውነተኛ ምርጫ እንዲሆን እስረኞች፣ የፖለቲካ እስረኞች፣ የፓርላማ አባላት፣ ሌሎችም ጋዜጠኞች በህመም እየማቀቁ ያሉ እውነተኛ እስረኞች ሳይፈቱ፣ በማንነታቸው የታሰሩ ሳይፈቱ እውነተኛ ምርጫ ይካሄዳል ብለን አናምንም። እሱ ብቻ አይደለም፣ ሂደቱ በጣም አስቸጋሪ የሆኑ ነገሮች እንዳሉት ስለተረዳን ዓለም አቀፍ ታዛቢም ራሱ የለም እንደ ምሳሌ እና ዓለም አቀፍ ታዛቢ መኖር አለበት። እስረኞችም መፈታት አለባቸው። ከታጣቂዎች ጋርም ድርድር ግዴታ ነው። እንደገና ደግሞ ሌሎችም መሰረታዊ የሆኑ ነገሮች መሟላት አለባቸው። እነዚህ ሳይሟሉ የሚደረግ ምርጫ ግን መልሶ ያው የይስሙላ አሁን ለቀቁ የሚለው የፓርላማ ወንበር አለ። የብልጽግና ፓርቲ በለቀቀበት ቦታ ላይ ለሚፈልጋቸው ፓርቲዎች
ያልፉልኛል የሚላቸውን ሊያሳልፍበት ከዛ በኋላ 99% ወይም 100% ያሸንፋል። ይሄ 30 ወንበር 100 ወንበር በመልቀቅ አይደለም። ኢህአፓ ትናንትም ስልጣን ቀርቦለት ውድቅ ያደረገ ነው። ዛሬም የሚለቀቁ ወንበሮችን የሚናፍቅ አይደለም። እኛ እውነተኛ ምርጫ ተካሂዶ በዜሮ ብንወጣም ምንም አይደለም። ህዝብ ባይመርጠንም ምንም አይመስለንም፣ እንቀበላለን። ውጤቱ ከውጤት ጋር አይደለም ችግራችን፣ ሂደቱ በትክክል አስቻይ ሁኔታ የሉትም። ስለዚህ ለምርጫው አስቻይ ሁኔታ አንደኛው ሰላም ነው። ሁለተኛው የታሰሩ መፍታት፣ የሚዲያ ነጻነት፣ የዓለም አቀፍ ታዛቢ መኖር፣ ከዛም በላይ ደግሞ በጣም ወሳኝ የሆኑ ሪፎርሞችም የሚፈልጉ ጉዳዮች አሉ፣ መነጋገርም የሚሹ ጉዳዮች አሉ። ስለዚህ እነዚህ ባልተሟሉበት የሚደረግ ምርጫ ዋጋም የለውም። እውነተኛ ዲሞክራሲያዊ፣ ፍትሃዊ፣ ነፃ ምርጫ ሊባል አይችልም ነው አላማችን። ሚያዝያ 30 እንግዲህ የሰልፉም የተጠራበት ዋናው መንስኤ ይሄ ነው። ሚያዝያ 30 ታሪካዊ ነው። 1997ም ሚያዝያ 30 ነበረ ሰልፍ የተጠራው። ስለዚህ እኛ በ10 ከተሞች በዋናነት ህዝቡ በትክክል ለጠየቅናቸው ላቀረብናቸው አጀንዳዎች በሚገባ አብሮን ቆሞ ድምፅ እንዲያሰማ በማሰብ ይህን ጠንካራ መግለጫ አውጥተናል። መልካም መጋቢ ብላይ አብርሃም፣ እንግዲህ በዚህ መግለጫችሁ ላይ እንደጠቀሳችሁት ሚያዝያ 30 ቀን 2018 ዓመተ ምህረት በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አዳማና አምቦ ከተሞች ሰላማዊ ሰልፍ ጠርታችኋል። የዚህ የተቃውሞ ሰላማዊ ሰልፍ ዓላማ ቅድም እንደገለጹት ምናልባት በመግለጫውም እንደተካተተው የንጹሃን ጭፍጨፋ እንዲቆም፣ የኑሮ ውድነቱ የዜጎችን ህይወት እያመሰቃቀለ ስለሆነ በአስቸኳይ እርምጃዎች እንዲገታ፣ የንጹሃን ዜጎች እስር፣ ማንነት ተኮር እስሮች፣ ወከባዎች፣ ግድያዎች ይቁሙ፣ የዜጎች መፈናቀል የመሳሰሉትን ያካተተ ነውና በእነዚህ 10 ከተሞች በእርግጠኝነት የተቃውሞ ህዝባዊ ተቃውሞ ሰልፍ ማድረግ የሚያስችል የፖለቲካ ምህዳር አለ ወይ? ምናልባት ፍቃድ መጠየቅ በህጉ መሰረት ፍቃድ መጠየቅ ሳይሆን ማሳወቅ ነው የሚጠበቅባችሁና እንደው በ10 ከተሞች በተመሳሳይ ቀን ህዝባዊ የተቃውሞ ሰልፍ ማድረግ የሚያስችል ሁኔታዎች አሉ ወይ? ይሄ ምናልባት ከምርጫው በፊት ያስቀምጣችሁት ቅድመ ሁኔታ ባልተመለሰበት ሁኔታ እንደ ምርጫ ቅስቀሳ ነው የሚቆጠረው? ይህስ የሚያዝያ 30 ባይፈቀድስ እንደው በፕላን ቤት የተያዘ እቅድ አላችሁ? በጣም ጥሩ። እንዲሁ ግን የአድማጮች እንዲያውቁት በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ኮድ ኦፍ ኮንዳክት አንድ የቃል ኪዳን ሰነድ አስፈርሞናል። እዛ የቃል ኪዳን ሰነድ ላይ ምን ይላል? ሰላማዊ ሰልፍ በዚህ በምርጫ ወቅት የሚደረጉ ሰላማዊ ሰልፎች ፍቃድ መጠየቅ አለበት ይላል። ስለዚህ እዛ የቃል ኪዳን ሰነዱን አክብሮ አለመንቀሳቀስ ስለማይቻል ምርጫ ቦርድ ደብዳቤ ማስገብተናል። የሚመለከታቸው አካላት ፍቃዱን እንዲሰጡና ሰልፉ በሰላማዊ መንገድ ህዝቡ ድምፁን እንዲያሰማ እንዲደረግ ደብዳቤ ያስገብተናል በዛሬው ዕለት። ስለዚህ የፈረምነውም የቃል ኪዳን ሰነድ ስላለ በዛ ለፈረምነውም ለቃል ኪዳን ሰነድ እንገዛለን። የሚወጡ በሰልፉ ላይ የሚገኙም የኢትዮጵያ ህገ መንግስትን አክብረው በሰላም ወጥተው መብታቸውን ድምፃቸውን አሰምተው የሚመለሱበት ሁኔታ እየሰራንበት እንገኛለን። ስርዓቱ አልፈቅድም ካለ አንደኛ በትክክልም ምርጫው እኛ የምንላቸው ነገሮች አስቻይ ሁኔታዎች ለሰላማዊ ትግሉ አስቻይ ሁኔታ ለመፍጠር ዝግጁ እንዳልሆነ እና ኢቭን ሰልፉ ከመደረጉም በፊት እኮ እነዚህ ያቀረብናቸውን ነጥቦች ተደራድሮ መፍትሄ የሚሰጣቸው ከሆነ ሰልፉ ሊቀር ይችላል። መንግስት ዝግጁ ሆኖ በትክክል የሚደራደር እና እኛ ያቀረብነውንም ጥያቄ የሚቀበል ከሆነ እኛ ሰልፉን ግዴታ በማድረግበት ሁኔታ የለም። ነገር ግን ዝግጁ ነው የብልጽግና መንግስት ባለን ተሞክሮ ለመነጋገርም ለመወያየትም ዝግጁ አይደለም። ስለዚህ በለመደው መንገድ አምባገነናዊ በሆነ ሁኔታ አንዳንዶቻችን ላይ እርምጃ በመውሰድ ሊቀጥል ይችላል። ይሄ ደግሞ ራሱን እንደ ማጥፋት ነው የሚቆጠረው። ከዛ በኋላ የኢትዮጵያ ሕዝብና የዓለም አቀፉ ማህበረሰብ የሚሰጠው ፍርድ ይኖራል። እኛ በሰላማዊ መንገድ ህጋዊ በሆነ ሁኔታ እንጓዛለን። ህጋዊያንን ህገ መንግስቱንም አክብረን ነው የምንንቀሳቀሰው።
ድርጅታችንም ህጋዊ ነው። ስለዚህ በህጋዊ መንገድ ተጉዘን ለሚመጣብን ማንኛውም መስዋዕትነት በደስታ ለመቀበል ኢህአፓውያን ዝግጁ ሆነን አምነንበት ገብተናል። የሚጠበቁብንን ኃላፊነቶች እኛ እንወጣለን። ግዴታውን ህገ መንግስቱን አክብሮ ማስከበር የሚገባው አካል ግዴታውን ካልተወጣ ራሱ ነው ተጠያቂው። ስለዚህ ከኛ የሚያስፈልጉ ነገሮች ሁሉ እያደረግን ነው። በ10ሩም ከተሞች ሰልፉ ውጤታማ በሆነ መንገድ ሰላማዊ በሆነ መንገድ እንዲጠናቀቅ ሰፊ ስራዎች እየሰራን ነው። የተለያዩ ኮሚቴዎች ተዋቅረዋል እና በሁሉም አካባቢዎች ያሉ ደጋፊዎች የኢትዮጵያ ህዝብም ጨዋ ነው፣ በትዕግስት ነው እስካሁን ድረስ ሁሉን ነገር እያደረገ ያለው። ስለዚህ የሚደረገው ሰልፍ ላይ ሊፈጠር የሚችል አደጋ የለም። ህዝቡ ለመብቱ ለነፃነቱ ነው የሚቆመው እንጂ ለሌላ አይደለም። እየተደረገ ያለ ተገቢ ያልሆነ ነገርን ለመቃወም የተዘጋጀ ህጋዊ ሰላማዊ ሰልፍ ነው። መልካም መጋቢ ብሉይ፣ እንግዲህ የዛሬ 2 ዓመት ምን 1 ዓመት እናንተ ጦርነት ይቆም፣ ሰላም ይስፈን፣ ሁሉን አሳታፊ አስቸኳይ ውይይት ይደረግ ብላችሁ ጥሪ ስላደረጋችሁ ታፍሳችሁ የአዋሽ አርባ በስር ማቃችሁ በስንት መከራና ውትወታ እንደተፈታችሁ የሚታወስ ነው። አሁንም እንዲህ አይነት ነገር ብልጽግናን ያስደነግጠዋል እና ምናልባት ያስቀመጣችሁት ቅድመ ሁኔታ ምላሽ ካላገኘ በመግለጫችሁ እንዳካተታችሁት ሁሉን አቀፍ ሀቀኛ ድርድር እንዲደረግ፣ ጦርነት ቆሞ የህሊና የፖለቲካ እስረኞች እንዲፈቱ ብላችኋል። ይሄን ነገር መንግስት ተግባራዊ የማያደርግ ከሆነ ከምርጫው በፊት ፖለቲካዊ ውሳኔ በሰላማዊ ህጋዊ ትግል እናደርጋለን ብላችኋል። ይህ ፖለቲካዊ ውሳኔ ከምርጫ የማግለልንም ያካትታል። መጋቢ ብሉይ፣ እንግዲህ አንዱ የሰላማዊ መንገድ ትግል አንዱ መገለጫ ምርጫ ማግለልም ህጋዊ ነገር ነው። እንግዲህ እኛ ባለው ሁኔታ እስካሁን ከምርጫው ራሳችንን አላገለልንም። ሁኔታዎች ተስተካክለው ምርጫ ውስጥ መሳተፍ ነው የምንሻው። ነገር ግን ምርጫው በዚህ መንገድ በአምባገነንነት የሚካሄድ ከሆነ የኢህአፓ ማዕከላዊ ኮሚቴ 55 ማዕከላዊ ኮሚቴ ያለው ኢህአፓ ድርጅቱን የሚመሩት የማዕከላዊ ኮሚቴ አባላት ስለሆኑ እነዛን የማዕከላዊ ኮሚቴ ሰብስበን የተለያዩ የፖለቲካ ውሳኔዎች መወሰናችን የማይቀር ነው የሚሆነው። ከምርጫ ከማግለል ጨምሮ ያሉ ሌሎችም አማራጮች ልንከተል እንችላለን። ይህንን ውሳኔ የሚሰጠው ግን ማዕከላዊ ኮሚቴው ስለሆነ በእኛ በኩል እንደ ስራ አስፈጻሚ የተሰጠን አስቻይ ሁኔታ እንዲፈጠር በሰላማዊ መንገድ ታገሉ፣ ህጋዊ ጥያቄዎችን አቅርቡ ተብለናል። እኛ አስቻይ ሁኔታ ይፈጠር ብለን የምንታገለውም ደግሞ ማዕከላዊ ኮሚቴያችንም ጠቅላላ ጉባኤውን ባስቀመጠው አቅጣጫ መሰረት እንታገላለን። አስቻይ ሁኔታ የማይፈጠር ከሆነ ደግሞ እኔ ተሰብስቤ ውሳኔ ያሳልፋለሁ ስላለ የኢህአፓ ማዕከላዊ ኮሚቴ ይሰበሰብና በምርጫውም ዙሪያ ላይ እንዲሁም ሌሎች የሰላማዊ ትግል አማራጮችን ፈትሾ ያዋጣኛል የሚለውን የትግል ስልት የሚከተል የሰላማዊ ትግል ስልት የሚከተል ይሆናል። በጣም ጥሩ። የመጨረሻ ጥያቄ ላድርገው። እንግዲህ እዚህ ምርጫ ላይ ገባችሁት ትብብር ለኢትዮጵያ አንድነት በሚል ነው። ዛሬ ያወጣችሁት መግለጫ ደግሞ በኢህአፓ በግል ነው። ትብብር ለኢትዮጵያ አንድነት ፓርቲ ውስጥ እንግዲህ ጥምረቱ 5 ፓርቲዎችን ነው የሚያካትተው እና እንደው ይህንን የመግለጫ ጠንካራም ስለሆነ ሰላማዊ ህዝባዊ እምቢተኝነቱም አንዱ ማሳያ ተደርጎ ስለሚገለጽ በጋራ ማውጣት ያልፈለጋችሁበት ምክንያት ምንድን ነው? እንግዲህ እኛ ምናልባት በቅድሚያ እርምጃውን ወስደን ሊሆን ይችላል። የእኛም በትብብር የምንሰራም አባል ፓርቲዎች አብረው የሚቆሙበት ሁኔታ ሊኖርም ላይኖርም ይችላል። እንዲሁም ሌሎች ኃይሎችም አብረውን እንዲቆሙ ጥረት እያደረግን ነው የምንገኘው። ብዙ ኃይሎች ያስፈልጋሉ። በኢህአፓ ብቻ የሚፈጸም አይደለም። ሀገሪቱ ውስጥ ያሉ ዘርፈ ብዙ ችግሮች አሉ። በዚህ ሰዓት ልዩነቶችን አጥቦ መፈራረጅን ትቶ በጋራ መቆም ያስፈልጋል። ምንም ሳንሰራ ስንቀር ደከማችሁ የላችሁም እየተባልን እንተቻለን። ደግሞ ደፈር ብለን ስንወጣ የተለያየ ሰበብ በመደርደር በተለይ ለነፃነት እንታገላለን የሚሉ ኃይሎች እኛን በመፈረጅ ከጠላት እኩል የሚያጠቁን እንዳሉ እናምናለን። ይሄ መሆን የለበትም።
እውነተኛ ለነጻነት የቆመ አካል ሰዎች ባመኑበት በሚታገሉት ትግል በዛ ውስጥ እገዛ ማድረግ የህሊናም የታሪክም ተወቃሽ እንዳይሆን ግዴታውን መወጣት አለበት ብዬ አምናለሁ። ህዳር 30 አንዱ ያስበላል ለጥፋትም አሳልፎ የሰጠን ብዬ የማምነው የራሳችን ኃይሎች ናቸው ሲፈርጁን አሳልፈው ሰጡን። በቀላሉ ስርዓቱ የሚፈልገውን ነገር ፈጽሞ እኛ ላይም ከባድ የሆነ ቶርቸር ነው የፈጸመብን ማለት ይችላሉ እና ያንን እንዲያደርግብን የተፈቀደው አብሮ መቆም ባለመቻል ነው። ስለዚህ አሁን ላይ የኢትዮጵያ ህዝብ ከዳር እስከ ዳር በጣም ትልቅ ድጋፍ እየሰጠን ነው። እንደ ድርጅት እንደ ትብብርም በጣም ትልቅ ድጋፍ አለን። ህዝብ ውስጥም ገብተናል። አደረጃጀታችንም ጠንካራ ነው። እንደ ህዳር 30 እንደ 2016 አይደለም። አሁን ያለን ቁመና ጠንካራ ነው። ስለዚህ መቋቋም እንድንችል አድርገን ራሳችንን በደንብ ውስጣችንን ገንብተን የወጣን ስለሆነ አደጋዎችን እንቋቋማለን። የሚመጡ አመራሮች ላይም ማንኛውም እርምጃዎች ትግሉን እንዳያስቆሙት አድርገን አማራጮችን ጭምር ሰርተን የገባንበት ስለሆነ አደጋ አይፈጠርም። ነገር ግን እዚህ ያለንበት ሀገር በጣም ህዝባዊ ስብሰባ መጥራት ራሱ የሚያስወነጅል የሚያስፈርጅ ሀገር ነው። ከዚህ በፊትም ህዳር 27 ህዝባዊ ስብሰባ ጠርተን በጣም ብዙ ፍረጃዎች ተካሂደውብናል። ስለዚህ አንዳንዶች በጥንቃቄ በብልሃት ሁኔታዎችን ምን ሊመረምሩ ይችላሉ፣ ወይም ደግሞ የተለያየ ሁኔታ ሊኖር ይችላል እንጂ በቅንጅት አብረን የምንሰራው ፓርቲዎች አንድ ነን፣ ልንለያይ አንችልም። ይህንን እንኳን ኢህአፓ በራሱ ቢያስኬድ ትብብሩ ይቀጥላል፣ ቅንጅታችንን ተጠናክሮ ይቀጥላል ማለት ነው። በጣም አመሰግናለሁ። መጋቢ ብሉይ አብርሃም ሃይማኖት የኢህአፓ ሊቀመንበር፣ ዛሬ ባወጣችሁት መግለጫ ዙሪያ በኤምኤስ ቀርበው ለሰጡት ማብራሪያ በኤምኤስ ተመልካች ስም ከልብ ነው የማመሰግነው።